ሳይጸልዩ ማለት የተራበ ነብር ከሩቅ ተመልክታ ሚዳቋ ጸለየች አውጣኝ አውጣኝ አለች ለፈጠራት ጌታ ነብሩም ተርቦ ወደ አምላኩ ቀርቦ አንጀቱ ኮዱ እንደተጣበቀ ሚዳቋን አይቶ ፈቅዶ እንዲሰጠው አምላኩን ጠየቀ የሁለቱም አምላክ የሁላችን ሰሪ ጸሎታቸውንም ሰማቸው ፈጣሪ አምላክም በድምጹ ሚዳቋን አላት አሩጠሽ አምልጪ ከበረታ ጠላት ነብሩንም አለው ሩጥ ተከተላት ምግብ አርገ ብላት ሚዳቋ ስትሮጥ ከነብር ለማምለጥ ነብሩም ሲከተላት ሆዱን ሲሞላባት ቋጥኙን ስትዘል እግሯ ተስፈንጥሮ ሆዱን በተረግጠው የተኛው ከርከሮ ከእንቅልፉ ሲነቃ ልክ ሲደነብር ጉሮሮን የያዘው የጸለየው ነብር አውጣኝ ያለው ወጥቶ አብላኝ ያለው በላ ሳይጸልይ ያደረው ከርከሮ ተበላ የባል ሰበበኛ ሚስት ልጁን ትቶ አረቄ ይታቀፋል በብርዳማ ሃይንቶ ከቆፈነ አልጋው ከበረደ ቤቱ ሂድልኝ ተሰማ ጠጅ ቤት ይንጋል ለሊቱ ሲባባሉ ሰማን ተፈራና ሚስቱ ደሞ ለበረዶ ሙሉ ፍም ነው እንጂ ብርቅዬ እኔም መቤት ጎዶሎ እንዳትቀጂ እንዲህ ይላል መጠኑንም ቅላጼውንም የሚቀያየረው የሰፈራችን ድምጽ ቀጥሏል የክረምት ወጉ አይ በርዶኝ ገብቼ ምን እንደሆነልሽ ነው ነይ ቅጂ ነይማ ብርቅዬ ደብል ቀዳች እውነቴን ነው ልጅ ተሾመ እንኳን ከነበርዴ ገብቼበት ጣራ ግድግዳ የሌለው ይመስል ቤቱ በረዶ ነው ክረምት አልወድም ተሾመ ወይ ከቤ ዝግዛግ የቤታቸውን የአየር ሁኔታ ላሽሙረኛው ተሻምቡላ አስረዱት ጋሽ ከቤ ተሼ የነገረ ሳቁን በስሱ ግን አስረዝሞ በተናት ከምሬ ነው ልጅ ተሾመ ክረምት ምኑ ደስ ይላል ጭቃ በረዶ ጎርፍ በደብል ካልታገልካቸው በሽታ ነው የሚሆንብህ ነይ ቅጂ ብርቅዬ ነይ አይ ጋሽ ከቤ በበጋም እኮ ደብል ሲጠጡ ነው ማቆት ነው በጋማ ይመቾት ተሼ የጭቃ ጅራፉን ሰነዘረ የታባክ ታቀኛል አረ ከቤ ዝግዛግ ጮሁ እሳቸው እንዲሁ ናቸው ጩኸት አይሰስቱም አሽሙር የመሰላቸውን ጥያቄ ሁሉ በጩኸት ይመልሱታል የታባክ ታቀኛለህ እዚሁ ነው ጋሽ ከቤያ አላወቁኝም እንዴ ተሾመ ባላለሁ ሞት ይሾመ እንደ ደብል አረቂ ሹመት ይጥላ መች ወደደኝና ልብ አርጊልኝ ብርቄ ልብ አርጊልኝ ከቤ ዝግዛግ ተነሱ ምነው አንተ ምላስን ብትሰበስብልኝ ስራ የለ ስራበት ብርቅዬ ደብል ተቆጣች የማንንም ሰካራም እየሰበሰብሽ አታሰድብኝ ከቤ ዝግዛግ ራሳቸውንም የስድባቸው አካል አደረጉ ብርቅዬ ደብል ሳቀች ሊያውም የኮሶ እንጂ ደህና አደሩ ተሼ ሂሳብ ከፍሎ ወጣ ወይ ዝናቡስ ተሼ ያባራልህ እንጂ ብርቅዬ ያስከፋችሁ መሰላት ያባራል ብለሽ ነው መለኛው ፈጣሪ ምድር ቆሽሻበት ሰው ሁሉ አድፎበት መሸነጋ ሳይል ዶፍ ያዘንብልሻል አንቺ ብዬ ሞኝቱ ለረጠበው ጋቢሽ ፀሐይ ያሰኝሻል ይቅርታ አድርጉላት አልሰማችሁም ተሾመን ያልሰማነው ሰምተን ካልገባን በምን ይለያል ስለዚህ ቀጥለናል ያባራልህ እንጂ የተባለው ዝናብ እየዘነበ ነው ጨልሟል መብረቁ ዜማ የለሽ ነው የቻለውን የያዘው ጎርፍም ደፍርሷል ከላይ ከሚሞሱቅ ከማርያም ሰፈር ጫካ ከጋሽ ልኩ ቤት
ከበቆጂ ሆቴል ከነዚህ ሁሉ ጋር የሚመጡት ጎርፎቻችን ወላሲ ቀቤ ገደል ለመገናኘት ቸኩለዋል። ከዚያ ወደ ከምቦልቻ ወንዝ ይዘልቃሉ። ከምቦልቻ ወደ ሌላ፣ ከወደ ሌላ ወደ ሌላ፣ በመጨረሻ ግን ከዝዋይ ሐይቅ ይከተራል። የምሬን ነው የምላችሁ። ስለ ወላሲ ቀቤ ገደልና ስለ ሰፈራችን ጎርፎች እንዳወራ ሰፈሬ ብቻ አይደለችም ሀገሬም ታስገድደኛለች። ስለዚህ ተሻምቡላን እዚሁ ብርቅዬ አረቄ ቤት ፊት ለፊት ዝናቡ ላይ ፖዝ እናድርገውና ጎርፎቻችንን ተከትለን በቀጥታ ወደ ወላሲ ቀቤ ገደል እንውረድ። ተከተሉኝ። ከ3 ዓመት በፊት እኛ በኩል ዕድሜ ላይ የምንገኝ የሰፈራችን ሕፃናት ከዚህ ከትያ ለማሽ ቤት ወረድ ብሎ ወዳለው ቦታ የምንመጣው ለምንም አልነበረ። ወይ ከሰይጣን መቃብር እንጆሪ ለመልቀም እናልፍበታለን፣ አሊያ ታች ከተማ ቦቸራ ቪዲዮ ቤት ህንዳችንን ልንኮመኩም ተሻገረነው እንሄዳለን እንጂ ሌላ ጉዳይ ኖሮ ነው ወደዚህ ቦታ አንመጣም። በቃ ቦታው ቦታ ነው። ትንሽዬ የተበረበረች ቦይ ያለችው እንጣጥ ብለናት እናልፋለን። በተረፈ ሜዳው በሙሉ ቀይ ነው፣ በቀይ የተፈጥሮ አፈር የተደለደለ። በመሃሉ ክረምት የሚቦረብረው የውሃ ቦይ ብቻ አለ። ከላይ ማርያም ሰፈር ጫካ፣ ከታች የሰይጣን መቃብር እንጆሪና ባህር ዛፍ አሉ። አሉ ነው እንዴ ያልኩት? ይቅርታ ከ3 ዓመት በፊት ነበሩ በሚለው ይስተካከልልኝ። ልክ ነው። ከጥቂት ዓመታት በፊት ፊት ለፊት ይተያዩ የነበሩት የማርያም ጫካና የሰይጣን መቃብር እንጆሪ ዛሬ ማዶ ለማዶ ለመነፋፈቅ ተገደዋል። ያቺ በልጅ እግራችንን ዘላት የነበረች ቦይ ዛሬ የለየላት ገደል ሆናለች። እንኳን በልጅ እግር በአዋቂ ዓይን የማይዘለል ገደል ማል ላይ ተፈጥሯል። ለዚህ ሁሉ ተጠያቂ ክረምትን ተገና አድርገው የሚፈሱት እነዛ የመንደራችን ጎርፎች ናቸው ብቻ ልላችሁ። ሌሎቹ ተጠያቂዎችን በኋላ እናውራ። አሁን ተራዊ ጎርፎቹ ነው። በተለይ ከጭላሎ ተራራ ቁልቁል መጥቶ በሙያ ትምህርት ቤቱ በኩል የሚያልፈው ጎርፍ እግዜር ይለት። ቁልቁለቱ የተመቸው ይህ ክፉ ጎርፍ ከገሩ ቀይ አፈር ላይ በስጋት የቆሙትን የማርያም ጫካ ዛፎች እየገነደሰ ጨረሳቸው። የማርያም ጫካ እያደር አፈገፈገ። እኔ የምለው አፈር እንዲህ ወረተኛ ነው እንዴ? አፈር እንዲህ አቅመ ቢስ ነው እንዴ? እመኑን አፈር እንደዚህ ሲታጠብ አይተንም ሰምተንም አናቅም። እስካሁን አልተማርነው እንደው እንጂ ጂኦግራፊ ላይ እንኳን የለም። በ3 እና በ4 ክረምታት ያ ቀይ ሜዳ ከሲኦል የገዘፈ ገደል ሲሆን በእኛ ዕድሜ ለማየት በቃን። እኛ ይሄ ቦታ እኮ ትንሽዬ ቦይ ነበር ስንል የምን ትንሽዬ ቦይ? ሙሉ በሙሉ አንበሳ የሚፈራው ጫካ አልነበረም እንዴ ይላሉ ታላላቆቻችን። ማንንም ነፃ የማያወጣ ተራ ምስክርነት ብቻ ተረፈ። ትላንት ወደ እንጆሪ ጫካ ወደ ቦቸራ ቪዲዮ ቤት ይወስድ የነበረው መንገድ ዛሬ እህል የጫኑ አህዮችን አስቆመው በሚዘርፉ ከዱና ቀበሌ አርሶ አደሮች ኪስ በሚገቡ አልሸጥ ያለውን ድንች በጠጅና ባረቄ ረስቶ አህያውን ተፈናጦ የሚመጣን ገበሬ ማጅራት በሚመቱ የቀበሌ 13 ዱርዮች የተሞላ ገደል ተበረከተልን። ሆላ ሲቀቤ ያሉት የተማረሩበት ልታልፍ ስትል ያስኩ ከመተላለፊያ ጠብቄ አፈፍ አደረኩ እንደማለት ነው በሰፈሪ ቋንቋ በኦሮምኛ። ወይ እንጆሪ ማት ማርያም ጫካ ሆይ አፈርም እንደ ሰው ይናፍቃል ሆይ። አንተ የመንደር ጎርፍ የውሃ ልክስክስ ገደልህን ወስደ ሜዳችንን መልስ። አወይ የዋክፉ ባምሌ ተከልሎ አወይ የጎርፍ ርኩስ ሰኔን ተጠልሎ ድንጋይ አስታቀፈን ዛፋችንን ነቅሎ እንባባላለን። ቅኔ መዝረፋችን ነው። በዛፍ ስከልል አቅሜ እንደፈቀደ ስንት ሸንበቆዬን ከስክሼ ብከልል አንድ ሳጠራ ይሰራላችሁ ይመስል ለቅላችሁ ወሰዳችሁ። ኑ እንደየጉልበታችሁ እጃችሁን አንሱ ብል መዓት እንደሚያወራ ሰው ሸሻችሁኝ። መኮንን እንደ መንግሥት ያደረገው ጀመር ብላችሁ ባሽሙር በላችሁ። አዎ ልክ ናችሁ። መንግሥት እንዳልሆንኩ አሁን ገባኝ። ወይ እንጀራዬ፣ አወይ ልጆቼ፣ ስንቱን ችዬ ብቻህን ብሎ ዛሬ ውሃ ያሸንፈኝ። ግድ የለም ሰው ያሳጣችሁ። አትሰሙ፣ አትታዩ። ካልጋችሁ በረዶ ይዝነብ።
ሽክናችሁን ጎርፍ ይሙላው። የጋሽ መኮንንን እርግማን ነው ቀንጨብ አድርገን ያሰማናችሁ። መኩ ቀርከሃ ይሏቸው ነበር እኩዮቻቸው። ቅር ብሏቸው አያውቅም ለአንዲት ቀን። እንደ ቀርከሃ አትደግና ቁጭ ብለህ ተለሃንጋፍ ይሉ ነበር ጋሽ መኩ። እንደ ቀርከሃ ያሳድጋችሁ ልጆቼ ከሚለው ሌላ ምርቃት አያውቁም ነበር። ቀርከሃ በየቀኑ ያድጋል። እንደናጡት ሁልጊዜ ወዛም ነው። አብሉኝ፣ አጠጡኝ፣ እቀፉኝ፣ ደገፉኝ ሳይል ያለ ድጎማ ያድጋል። ሲሰነጥቁት ታዛዥ ነው። ሲሰብሩት ይሰበራል፣ ሲያጥፉት ይታጠፋል። ኢትዮጵያውያን ሆይ 2 ነገር ብቻ ከቀርከሃ ተማሩ። አንደኛ ቶሎ ቶሎ ለጥሬ ዕቃነት ድረሱ። 2ኛ ስትሰባሰቡ ስትጨባበጡ ብቻ እንደምትጠነክሩ እመኑ የሚል ግልጽ ፍቺ ያለው የጋሽ መኩ ንግግር። አሁንም ከጥቂት ዓመታት በፊት የጋሽ መኩ እጅ ቀርከሃን ለማንኛውም ጥቅም የማዋል ኃይል ነበረው። ጋሽ መኩ የእንቁላል ዘንቢል፣ የመኝታ ቤት ግድግዳ፣ የልብስ ማስቀመጫ ቅርጫት፣ ጠረጴዛ፣ ወንበር፣ ወለል፣ የፎቶ ማቀፊያ መስራት ይችሉ ነበር በቀርከሃ። የሰፈራችን ሰዎች ጋሽ መኩ በየቀኑ ከቀርከሃ የሚሰሯቸውን ዲዛይኖች እያዩ ኧረ ተው መኮንን ሸምበቆን መከራ አሳየኸው እኮ ይላሉ። ገና ምን አይተህ መቀበሪያ ሳጥንህን እሰራልሃለሁ ጋሽ መኩ ይመልሳሉ። ሳትለካኝ ሳትመዝነኝ መኩዬ አይዞ ከቀርከሃ አትበልጥም። ጋሽ መኩ አያችኋቸዋል ሊዋዝ አይደሉ። እንዳይበርድህ እንዳይበሰብስ ምስጥ የማይበላው ሸጋ መቀበሪያ ሰርቼልሃለሁ። ይልቅናና ውሰድ። የማያፈስ ያረቄ መያዣ መስራት ያቅተኝ። ጋሽ መኩ አሽሙራቸውን ኮምጣት ያደርጉታል። ገበታችንን የልብስ ቅርጫታችንን በቀርከሃ የሰሩልን እሳቸው ነበሩ። አሽሙረኛው፣ ተጫዋቹ፣ ጥበበኛው ለፍቶ አደሩ ጋሽ መኮንን ወላሲ ገቤ ሜዳ በነበረበት ጊዜ አፋፉ ላይ ነበር የእሳቸው ቤት። ከትልቁ የቀርከሃ ሜዳቸው ከማርያም ጫካ ከተቀላቀለው የቀርከሃ ማሳቸው ያሻቸውን ቆርጠው የፈለጉትን ይሰሩ ነበር። ነበር የሚል ቃል በጋሽ መኩ ታሪክ ውስጥ በዛ መሰለኝ። አዎ ብዙ ነገር ነበር። ክረምት በመጣ ቁጥር የሚሸረሸረውን የወላሲ ቀቤ አፈር ሲሸሹ ሸምበቆቻቸውን ለውሃ ሲገብሩ አሁን ልጆቻቸውን ይዘው ላይ የቴክኒክ ትምህርት ቤቱ ብሳና ጋር ደርሰዋል። ዛፍ መንጥረው አይዘሩት፣ ሰው ገፍተው አይተክሉት ነገር ጥበባቸውን ለውሃ ሰጥተው የእርጅና አምባቸውን ያባብላሉ። ሳቂታው መኩ ዛሬ ምላሳቸው ከተረብ ይልቅ ለርግማን ይተባል። በተለይ ያኔ የወላሲ ቀቤ ቀይ አፈር በፍጥነት መክዳት ሲጀምር እባካችሁ ሰብሰብ ብለን እንገድበው፣ በባህር ዛፍ በሸምበቆ አስረን እንያዘው፣ አፈሩን እንኳ ትቶልን ይሄድ ሲሏቸው የለገሙትን ሁሉ ይራገማሉ። በዛፍ ስከልል አቅሜ እንደፈቀደ ስንት ሸምበቆዬን ከስክሼ ብከልል አንድ ሳጠራ ይሰራላችሁ ይመስል ነቅላችሁ ወሰዳችሁ። ኑ እንደየጉልበታችሁ እጃችሁን አንሱ ብል ማዕት እንደሚያወራ ሰው ሸሻችሁኝ። መኮንን እንደ መንግስት ያደረገው ጀመር ብላችሁ ባሽሙር በላችሁኝ። አው ልክ ናችሁ። መንግስት እንዳልሆንኩ አሁን ገባኝ። ወይ እንጀራዬ፣ ወይ ልጆቼ፣ ስንቱን ችዬ ብቻህን ነህ ብሎ ዛሬ ውሃ ያሸንፈኝ። ግድ የለም ሰው ያሳጣችሁ። አትሰሙ፣ አትታዩ። ካልጋችሁ በረዶ ይዝነብ፣ ሽክናችሁን ጎርፍ ይሙላው። የጋሽ መኩ እርግማን ዛሬም ቀጥሏል። አንደበታቸው እስኪዘጋም አይቆምም። አሁን ወደ መነሻችን እንመለስ። አረ ዝናቡ ያባራል ተሾመ የሚለውን የበርቅዬ ንግግር ትቶ ተሼ ዝናቡን ተቀላቀለ። ሰፈራችንን ጨለማ ተገን ያደረገ ዝናብ ሙልጭ አድርጎ እያጠባት ነው። በረዶ ራሱ ጠቁሯል። መብረቁ ዜማ የለሽ ነው። የቻለውን የያዘው ጎርፍ ደፍርሷል። በክረምት ያሳበቡት ከቤ ዝግዛግ 5ኛ ደብል አረቂያቸው ላይ ደርሷል። ተሻምቡላ ወፋፍራሞቹን የዝናብ ዘንጎች እየሰነጠቀ ሲያልፍ አንድ የሚወደው ድምፅ አቋረጠው። ኃይለኛ ዝናብ የሚሆነው እኮ ሰማይ ቤት ያሉ ሰዎች ገላቸውን ሲታጠቡ ነው። የማሙሼ ንግግር ነበር። ተሼን እዚሁ ጋር አንተው። የመኩ ሸምበቆን የልብ ስብራት ግን
ተከትለነው እናልፋለን። እንዲህ እያለ ይጠራናልና ካፈራም መሬት ከዳመናህ ላይ ውሃ ያደረቀው ነፍስ አይተሃል ወይ? ቅበረኝ ይላለው ከደጃፍ ቆሜ ክረምት የገደለው ኑሮ ተሸክሜ። እትዬ ሻሾ ሐሜት አይወዱም። በእትዬ ድንበሬ የሚመራው የዛሬው የቡና ቡድን ጉሌን ቀረጣጥፎ እየበላው ነው። ጉልላት ወርዶፋን ወርዶፋ አይደለም ሆርዶፋ ነው ይላል የአባቱን ስም አጠራር ሲያስተካክል። ተከታይ ማለት ነው። ወርዶፋ በል ሆርዶፋ። ለማንኛውም እኛ ጉሌ ነው የምንለው። ጉሌ ማስቲካ። የሞሜን ሱቅ ማስቲካ የጨረሰው እሱ እኮ ነው። የሆነ ቀን 17 ብር የማስቲካ ዱቤ ሲከፍል ታይቶ የሰፈራችን መነጋገሪያ ሆኖ ነበረ። 17 ብር ለማስቲካ። እችንም አቃጥሎ ሊደፋት ነው። አቤት አቤት! ወይ 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 ወይ! ዴቪል አክት ይለዋል። እትዬ ድንበሬ የመሌ እናትና ኮከቤ ጀስት ናቸው። አሁን በየተራ ያወሩት። ጉሌ በሐሜት እየተዘለዘለ ነው። የሰፈራችን የወሬ ወንዝ ለደቂቃ እንኳ ፍሰቱ እንዳይቀንስ ከሚያደርጉ ዋና ዋና ገባሮች አንዱ ይህ በእትዬ ድንበሬና ግብረ አበሮቻቸው የሚመራው የቡና ቡድን ነው። አምበል እየቀያየረ ብቻ በቡና ጠጡ ሜዳው ግዳዩን ጥሎ ያለ ርህራሄ ይዘነጣጥላል። ሲያጠቁም ሲከላከሉም አንድ ላይ ነው። ለማንኛውም ሰው አይራሩም። ከባሎቻቸው እስከ ልጆቻቸው፣ ከጎረቤቶቻቸው እስከ ቀበሌ ተጎራባቾቻቸው ድረስ የሐሜት ምላሳቸውን ይዘረጉታል። በልምድ የተጻፈው የቡድኑ መዝገብ እንደሚናገረው 8 ያህል ቋሚ ተሰላፊዎች አሉት። በየቀኑ ቤት እየቀያየሩ ጀበና ከበው የሐሜት ሱሳቸውን ከቡና ሱሳቸው ጋር ያስታግሱታል። የኮከቤ ጀስት እንግሊዘኛ፣ የመሌ እናት ውሸት፣ የእትዬ ድንበሬ ሁሉን አውቃለሁ ባይነት፣ የእትዬ ሻሾው ዝምታ የቡድኑ መለያ ናቸው። አዎ ዛሬ ጉሌ እየተዘለዘለ ነው። የሁለት ልጆቹ እናት ከሞተች ዓመት ሳይሞላት ድል ባለ ሰርግ ሌላ ሚስት በማግባቱ የቡና ቡድኑ ክፉኛ አዝኖበታል፣ አቂሞበታል። እንኳን ሞትሽልኝ እኮ ነው ይመስላል። አቤት አቤት አቤት! የሰው ዲያብሎስ ዝም ይለው ይመስሎታል። ዝም ይለው መስሎታል። ሊቀ መላኩ በሳቱ ይቀበለዋል። 2 ዓመት ሙሉ አብሯት አይተኛም ነበር እኮ። ይህችን ሲያለማምድ ነው። ያኔ እንደዚያ ደም ተፍታ የዳነች ጊዜ እኮ ሽሮ መርዝ ፈትፍቶ ሰጥቷት። ይሄ የመሌ እናት ንግግር መሆኑን ወቁ። ውሸት አለው። ያስተሯ ማርያም ድረሽ በስማ ኢቭል እኮ ይለዋል ፈረንጅ። ኮከቤ ጀስት ናት። አዎ የዛሬ ወንድ ያደርጋል፣ ግጥም አድርጎ ያደርጋል። ወይ ወይ! እቺም ሰው መስሏት ተከትላ መግባቷ አቤት አቤት አቤት! አሁን ያስታቅፋትና ቁጭ ነው። አቤት አቤት አቤት! ከጥቂት ዝምታ በኋላ የእትዬ ሻሾ ደካማ ድምፅ የተለመደውን እንግዳ መልእክት ይዞ ተሰማ። እስካሁን በጎረፈው ሐሜት ስር የእኚህ ሴትዮ ለስላሳ ቃል እንዲህ ተደመጠ። የኔ ልጅ ጥሩ ሰው እኮ ነው፣ እግዚአብሔር ይርዳው። ይቺ አንቺ ደግሞ ሁሉም በአንድ ድምፅ ጮሁ። እትዬ ሻሾ ደነገጡ። አጎል ቅዱስ እትዬ ድንበሬ እትዬ ሻሾን ሸረደዷቸው። ሁሉም ሳቁ። ሁሉም እጅግ በጣም ሳቁ። በሉ እግዚአብሔር ይስጥልኝ። ሻሾ የመጨረሻ ቡናቸውን ፉት ብለው ወጡ። እትዬ ሻሾ ሁልጊዜ እንዲህ ናቸው። የሐሜተኛውን ቡድን የማጥቃት አጫወት በዝምታቸው ይከላከላሉ። የቡድኑን የእርግማን ዝናብ በምርቃት ዣንጥላቸው ያከሽፋሉ። ሐሜት አይወዱም፣ ሐሜት አይችሉበትም። ግን ከቡድኑ ቀርተው አያውቁም። ይህ ቡድን ከምግብ ለሚያስበልጡት የቡና ሱሳቸው ፍጹም የተሻለ ሌላ ነገር ሰጥቷቸው አያውቅም። ደሜ ይረጋብኛል ይላሉ
የቡናን ስልጣን ሲያብራሩ እንደማቸው እንዳይረጋ የሐሜተኛው ቡድን ቋሚ ተሰላፊ ሆኑ። ለምትወደው ስትል ከምትጠላው ጋር ትኖራለህ ብለዋል አሉ ከነዚያ ከፈረደባቸው ፈረንጆች አንዱ። አቤት እነሱ አቤት ፈረንጆች ያላሉት ነገር የለም እኮ። ብራቮ ፈረንጅ ይላል ተሻምቡላ። ግን ፈረንጆቹ እዚህ በኋላ የምናወራው የትየው ሻሾን ታሪክ ያውቁት ይሆን? ጽፈውት ይሆን? ተርከውት ይሆን? እስቲ ብሬን የማያውቅ እጁን ያውጣ። ብርሃኑ ከበደን ቆፍጣናውን 20 መለኪያ አረቄ ጠጥቶ ያልተንገዳገደውን 2 ከኤርትራ የመጣ ቦምብ ለቀበሌ ያስረከበውን የነ ሚኪና አባት አሁን ማን እናገረውን አይነት ስድብ የሚሳደበውን ቲቲን አንቺ ኮተታም የሚላትን ከሌሊቱ 10 ሰዓት አየር ሜዳ የሚያቋርጠውን ለብቻው አየር ሜዳን ከሌሊቱ 10 ሰዓት የሚያቋርጠውን ብሬን የማያውቀው ማን ነው? አይ ብርሃኑ አባት የለኝም ተዋውቁኝ፣ ብርሃኑ ሻሼ ይባላለሁ። እናቴ ነች አባቴ፣ እናቴ ነች አባቴ፣ የሻሼ ልጅ ነኝ ይል ነበር። ጎበዝ ተማሪ ነበር አሉ። የጋሽ አረጋ ልጅ ያስጠናው ነበር። እሺ ኧረ የጋሽ አረጋ ልጅ እኮ ፓይለት ሆኗል። ሚስቱ ፈረንጅ ናት። አክስትየው ጋር ለክረምት ሲመጡ አይተናታል። እንደውም እቺ መሌሉጮ አንድ ቀን give me money ምናምን ስትላት አይደለ አልሰጥም ያለቻት በሚቆጣ አማርኛ። እነዚህ ፈረንጆች እኮ የማይችሉት ነገር የለም። ብራቮ ፈረንጅ ብሏል ተሻምቡላ። እናም ብሬ ጎበዝ ተማሪ ነበረ። የጠላ ሻጯ የሻሼ ልጅ ቀለሜዋ ነበረ። ለመሆኑ ምን ያበላሹ ነው እስኪሏ ድረስ ቲቸር ዘበርጋ ደብተር ገዝቶ እስኪሸልመው ድረስ። ኧረ ቲቸር ዘበርጋ እኮ ለልጆቹ እንኳን ደብተር አይገዛም እየተባለ ይታማ። 7ኛ ክፍል ሻሼ ታመመች ነው የሚባለው። አዲስ አበባ ድረስ 2 ሄዳ 3 ጊዜ የኦፕራሲዮን ተደርጋ አልዳነች። ለረጅም ጊዜ ተኛች። በሰፈሩ የታወቀችበት ጠላዋ እንዲያ በነፍሱ የተጫወተችበት ጠላዋ እንኳን ፊቱን አዞረባት። አቅም አጣች። ሻሼ እኮ እንደ ኮካኮላ የራሷ ፎርሙላ አላት እየተባለ እንዳልተሞካሸች ጋኗን ቀስ በቀስ ሸረሪት አደረባት። ታዳጊው ብሬ ስክሪፕቶ ጥሎ ቢላ አነሳ። ሸንኮራ ሸጠ፣ ችቦ ሸጠ፣ ድንች አሹቅ ቀቅሎ ገበያ ወጣ። ማዬ እናትሽ ጠላውን እንዴት እንደምታምኪው ንገሪኝና ደንበኞችሽን መልሼ ልሰብስባቸው አላት። አለቀሰች። ማዬ ስክሪፕቶ ሰርቃል ብሎ ቲቸር ዘበርጋ ተማሪዎች ፊት አንበርክኮ ገረፈኝ እኮ። ማንን? አንተን? አዎ ብርዬ አንተን? ደገመችለት። አዎ ይቺ ለአምሮ ተናግራብኝ እኮ ነው። ጎርምሶም እንደ ልጅ ነው የሚያወራት። ምኑን? የእናቲቱ ድምፅ ሽንፈት አለበት። መስረቄን ነዋ። በእናትሽ አትናገሪ ብያት እኮ። አንተ ስክሪፕቶ ሰርቀ? አዎ። እስኪያስመልሳት አለቀሰች። ነፍር አለች። ብሬ 12ኛ ክፍል እስኪደርስ ያሳለፋቸውን ዓመታት የሀገሪቱ ቀን መቁጠሪያ በምን አይነት ስያሜ ይሆን የሚያውቃቸው? ሰኞ ማክሰኞ ምናምን እያለ እንዳይሆን ብቻ ዋ በሉት ዋ። የብሬን ጉድ ንገሩትና አጠራሩን ያሻሽል። ብሬኮ 11ኛ ክፍል አቋረጠ። ብሬኮ ሲጋራ ለመደ። ብሬኮ ታች ጠጅ ቤት ከነ ሊሎ ፋዘር ጋር እየተጋፋ ሰከረ። 4 ጊዜ ታስሮ ተፈታ። ብሬኮ በየቀኑ ሞተ።
በየዕለቱ ሞተ። እየሞተ ሲኖር አፈሱት። የውትድርና መዳፎች ተስገብግበው አፈሱት። ሻሾዬ የሰፈራችን አፎች ተጣሩ። አቤት ሊቀ መላኩ ያውቃል፣ አይዞሽ አሏት። አሜን ከእንባዋ ጋር ቀላቅላ የሰፈራችን ሾክሾክታ ግን ቀጥሏል። ኧረ እዛው ሙት ካረቄ ይሻለዋል። እኔም ፈራ የራሱን ወገኖች ቦምብ እንዳይጨርሳቸው ነው። የለየለት እኮ ነው። ተገላገለ እባክሽ ወዘተ ተባለ። ሻሼ ሳትሰማ ከምላስ ጉብታ ለቆመች መንደሬ ያሉ ባልታ ገረሙ ቅላስ ሰራት ሰፈሬ እህል ውሃ ነው ሐሜትና ወሬ። ቡናስ ካለ ድረስ ስኒስ ካለ ድረስ በድንበሬ ችሎት ማነው ማይከሰስ እንዲል የሰፈሬ ገደል ማሚቱ። ሻሼ ካልጋ በተረፋት አቅም ልጇን ፍለጋ ዞረች። ያልሄደችበት የለም። የጠንቋይ ቤት አይነት፣ የጭቃሹም አይነት፣ የበተስካን አይነት በየተራ ተጎበኘ። ብርሃኑ የለም። 1 2 3 4 5 ዓመት ጊዜው ፈረጠጠ። በከስክስ ጫማው ሻሸውን እየጨፈላለቃት ነጎደ። ለቸኮለ እርጅና አሳልፎ ሰጣት። የጉስቁልና ዕቃቢውን አውርሷት ሄደ። ከተስፋ መቁረጥ ጨለማ ጥሏት ብቸኝነት በሚባል ጅብ አስፈላት። እትዬ ሻሾ የሚላት በዛ። ለኩዮቿ አይን እንኳን አረጀች። አይ መቼም እንደ ሰራ ይገድል ተባባሉ የሰፈሩ። ወይኔ ይሄ አንካሳው ሰውዬ እኮ ብሬ ነው። አዎ ብሬ መጣ። የፊት ጥርስ የለውም፣ ግራይኑ ጠፍታለች። በአንድ ክራንቹ ነው የሚራመደው፣ ግን ራሱ ነው። ብርሃኑ ማስቲካ ነው። የትዬ ሻሾ ልጅ የመጣ ጊዜ ማንም አላወቀውም ነበር። ሰተት ብሎ ወደ ቤት ሲገባ የትዬ ሻሾ በጨረፍታ ብቻ ነው አሉ ያዩት። የትዬ ሻሾ የሁሉ ደም አላቸው እንዴ? በጣም ነሰራቸው። በጣም እነዚያ ሁሉን የሚያውቁት ፈረንጆች አሁን ነበረ ዕውቀታቸው መዘርግፍ። ለመሆኑ ይህን ጉድ ሳይንሱ ምን ይለዋል? ከአንዲት ለአየር እንኳን ቦታ የሌላት ከምትመስል አሮጊት ውስጥ የሁሉ ደም እንዴት ፈሰሰ? እኮ ሳይንሱ ምን ይለዋል? ደስታ፣ ድንጋጤ፣ መገረም፣ ተአምር አርታታክ ይለዋል ፈረንጅ አለች ኮከቤ ጀስት። እኩለ ሌሊት ጨረቃዋን ተደግፎ የጭላሎ ተራራ ጥላ አየር ሜዳችን ላይ በደማቁ ይነበባል። በነሻሎ ውሻ የሚመራው የሰፈራችን የውሾች ሰራዊት ጣፋጭ እንቅልፍ ውስጥ ወድቋል። የማርያም ሰፈር ጅቦች የጥምቀቷን ሾላ አጅበው በኩርፊያ ያፋሽጋል። ብሬ ቀን ለአምፖሎ ዋንጫችን የተፋለምንባትን ሜዳ በክራንቹ ያቋረጣት ነው። እስቲ በደንብ ኢን እናቱን እኮ ነው እንዲህ የሚላቸው እትዬ ሻሾን። ይሄው ያሳዝናል። ለምን አልሞትሽም? ለምን ጥላቻ ድምፅ ውስጥ አለ። አትሰሚም ወይ? ለምን አልሞትሽም? ደገመላቸው። ብርዬ እትዬ ሻሾ ተለማመዱት። አትጥሪ። እሺ የኔ ጌታ በረጅሙ ሳቀ። የዛሬውን የበለጠ ፈሮት። ጆሮሽ አይሰራም እንዴ? እሺ ለምን ወለድሽ? ለምን? ጉንጫቸውን ባይል ነቀነቅ።
ኧረ እባክህ አንገቴ ምን ሆነ አንገትሽ? ያመኛል። ውይ ያምሻል እንዴ ለካ? አዎ እኔስ አያመኝም ወይ? ጉንጫቸውን የበለጠ እያወዛወዛቸው አያመኝም ወይ ጮኸ፣ አለቀሰ፣ እየተንፈራፈረ ተንከባለለ። አያመኝም ወይ እየተነሳ እየፈረጠ ጮኸ፣ አያመኝም ወይ። ጮቱ እየደከመ ሄደ። አረፋ አፍ ባፍንጫው እየደፈቀው ተንፈራፍሮ ፍትት አለ። የእናትና ልጅ ቃለ ምልልስ ከላይ ያነበባችሁትን ይመስላል። እንዲህ ለማውራት ወር አልፈጀባቸውም። ሰፈራችን ሁልጊዜ በዚህ ሰዓት በሁለቱ ተዋናያን የሚቀርበውን ትራጀዲ ቲያትር እያንቀላፋች መታደሟን ተያይዘዋለች። ብሬ ያለመጠን ሰክሮ ይመጣል። ሲሰክር የሚናገረውን አያውቅም። እናቱን ሳይቀር ይዘልፋል፣ ያንቋሽሻል፣ ይሳደባል። ሁሉንም በትጋት ያስቀይማል። በተለይ እናቱ ላይ ይጨክናል። ሲወቅሳት አይራራም። ያጣውን ሁሉ በሷ ላይ ያላክካል። ለምን ወለድሽኝ እያለ ባሸማቃቂ ጥያቄ ይሞግታታል። የጸጸቱ ምንጭ፣ የመከፋቱ ውል፣ የኃጢአቱ ፊት አውራሪ፣ የውድቀቱ መሐንዲስ መሆኗን ቃላት ሳይመርጥ ይነግራታል። አረፋ እስኪደፍቀው አዙሮ እስኪጥለው ይጮህባታል። ጠዋት ግን ብሬ ሌላ ሰው ነው። የማታውን ረስቶ በርግብ ቋንቋ ሊያወራት ይሞክራል። አይ እንደው ዛሂ ምች መጥቶት ነው እንደው ሙቀቱ አቤት 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 ይሉታል የሰፈራችን አፎች። አሳስሪው ምን ነው መንግስት ባለበት ሀገር አንድ አመት ቢታሽልክ ይገባታል ይላሉ መካሪዎቹ የሰፈራችን አፎች ወደ ትዬ ሻሾ ጆሮ ተጠግተው። ምን አደረገኝና ሰፈሩ ይራገማል፣ ትዬ ሻሾ ይሟገታሉ። አው ምን አላደረገኝም እኮ። እሺ ግንባርሽን እንዲያበለዘው ማን ነው? ኧረ እሱ አይደለም ራሴው ነኝ። ያላቅሜ አንድ ሙሉን ስራ አነሳለሁ ብዬ ተደፋሁት። እናት ልጇን አሳልፋ ላለመስጠት ተጋለች። በቃ ለአንዲት ሰከንድ እንኳን የልጇን ክፋት ለማውራት ቃል አግኝታ አታውቅም በፍጹም። የትላንት ምሽቱ ግን ባሰ። ብሬ እናቱን ገፍትሮ ካልጋው ስር ወጥፋቸው። ዳሮጌ ጫማ እንደ ቆሻሻ ወረቀት ትከሻቸው ወለቀ፣ ግንባራቸው ተሰነጠቀ። ጠዋት ምንም እንዳልሆነ ሰም ጋደም ብለው አሳለፉ። እሱም እንደለመደው ደህናዋ ይማዬ ብሎ ግንባራቸውን ስሟቸው ወጣ። የሰፈሩ ሰው ጉዳቸውን እንዳያውቅ በማለት ውልቃታቸውን ቁስላቸውን ውጠው አደሩ። በሁለተኛው ቀን ግን ባሰ። የሊቀ መላክ ያለ እስቲ ጋሽ ጉርሙ በብስጭት ተናገሩ። ጎበዝ የሰፈራችን ወጌሻ ናቸው። ምን እስክትሆኝ ነው የምትጠብቂው አንቺ ሴትዮ? ሻሾ ዝም አሉ። አንቺን እኮ ነው የማናግረው። ጋሽ ጉርሙ ተቆጡ። እንጃለኝ አሁንስ ሊገላግለኝ ነው መሰል። ለመጀመሪያ ጊዜ ልጃቸውን አሳልፈው ሰጡ። ያደረጋቸውን ሁሉ በዝርዝር ተናገሩ። ነገ በጠዋቱ ሄደሽ ለፖሊስ ተናገር፣ የጠጋበኛ ይወርድለታል። እሺ። አረ እንደውም ለምን እዚያ ድረስ ቀበሌ ለአቶ ቀለሙ ሄደሽ አሳዩ የሆንሽውን ትከሻሽን አሳይ። ምን የሱን ጉድ እንደሆነ አገር ያውቃል። ትይሻሹ ዛሬ አምርረዋል ማለት ነው። በይ በዚሁ ጎን ተኝ እንዳትገላበጭ። ደግፈው አልጋው ላይ ያስቀመጡ ተሰናበቷቸው። ትይሻሹ አሁን ቢነስራቸው ተመኙ። ያ ባለፈው ያጥለቀለቃቸው እንደምናፈቁት ሙጥጥ ብሎ ማለቅ ፈለጉ። ተንጠፍጥፈው ማለቅ ፈለጉ። ልጅሽን ያ ትምህርቱን ጥሎ ያስታመሽ ብርሃንሽን ለሰው አሳልፈሽ ሰጠሽው አላቸው። ከልቦናቸው የሆነ ክፍል አፈት ልኮ የሚወጣ ሞጌት ቀፈፋቸው። ማለዳ ከወፎቹ ቀድሞ የወሴፉ ጨት ቀሰቀሰ። ዛሬ እሁድ ነው። ትሬሊንግ አለን። ትሬሊንግ
ከሜዳችን እስከ ከብት እርባታ ሶምሶማ ከሮጥን በኋላ ወደ ግጥሚያችን እንገባለን። ከብት እርባታ ደርሰን እስክንመጣ ድረስ ሜዳችን ጤዛዋን በግማሹም ቢሆን አራግፋ ስለምትጠብቀን ነው። ልክ ከሜዳችን ስንደርስ እንዴ የበሬ ክራንች ባሮ ሸኮት ይጮህ እንዴ የበሬ ኮፍያ መሌሉጮ ተከትሎ እንዴ የበሬ አንድ እግር ጫማ ወይኔ አሌ ትኩሳት ከወዲያኛው ጎልጋጭ ሆኖ ጮኸ። ተደናቅተናል። የበሬን ንብረቶች መሃል ሜዳ ላይ ሰበሰብናቸው። ደም ነው እንዳትነካው አንተ ደም ነው። ባሮ ነው ወደ በሬ ጫማ ያመለከተ የሚያስተነቅቀው። ዞር በሉ የልጄ ነው፣ ዞር በሉ የልጄ ነው፣ ዞር በሉ የልጄ ነው። የቀኝ ትከሻቸው በነተበ የነጠላ ቀዳጅ የተጠመጠመ አሮጊት በእትዬ ስፍራሽ ቤት በኩል እየጮሁ ብቅ አሉ። እትዬ ሻሾ ጅብ አይደለም እኔ ነኝ የበላሁት፣ ጅብ አይደለም እኔ ነኝ የበላሁት። ውዑታቸውን እንኳን መግለጫ ድምፅ አጥተዋል። እየጮሁ ተንከባለሉ። ወደ ተገኘው አቅጣጫ ሮጥን፣ ግን ወደ የቤታችን። እማዬ ብሬን ጅብ በላው፣ አባዬ ብሬን ጅቦች በሉት፣ አጎቴ የብሬ ዱላ ሜዳችን ላይ ወድቋል፣ ጫማውም ኮፍያውም። ሁላችንም ያየነውን ለቅርባችን ለየቤታችን እንደየቋንቋችን እንደየልባችን ተናገረን። ማንበብ ለቻለ የሰፈራችን ሰው ከዚህ ጨካኝ ማለዳ ጀምሮ ከዚህ ኳስ ሜዳችን ጀምሮ የእትዬ ሻሾ እውነት በደማቁ ተጽፏል። ሐሜት ሰው ይገድላል፣ ሐሜት ከሚወዱት ለዘላለም ይነጥላል ይላል የእትዬ ሻሾ መፈክር። ምላሳቸውን ለሐሜት በዘረጉ ቁጥር ባለቤቱን የሚገድሉ ይመስላቸዋል፣ ጅብ የሆኑ ይመስላቸዋል። ሐሜት ይፈራሉ፣ ለሐሜት ቋንቋ ያጥራቸዋል። ስለዚህ ወየኔ ልጅ ጥሩ ሰው እኮ ነው እግዚአብሔር ይርዳው ይላሉ። ጉልላት ወርዶፋንም ቢሆን ወርዶፋ በል ጉሌ ይቆጣል። ነትዬ ድንበሬን ግን የሰፈራችን ገደል ማሚቱ እንዲህ ያለቻቸው ነው። ከምላስ ጉብታ ለቆመች መንደሬ ያሉባልታ ግረሙ ቅላስ ሰራት ሰፈሬ እህል ውሃ ነው ሐሜትና ወሬ። ቡና እስካለ ድረስ ስኒ እስካለ ድረስ በድንበሬ ችሎት ማን ነው የማይከሰስ? ሰፈራችን ሰላም ትሁን አቦ። መራር ቅጽል ደራሲ እስክንድር ከበደ ከ1990 ዓ.ም የፈርጥ መጽሔት እትም። ተጠርጣሪው ወንጀለኛ እየሸሸ ሳለ ሞቶ ተገኘ። ፖሊሶች ወደ ሰማይና አግድም አከታትለው ቢተኩሱም አልመው አላገኙትም፣ አልመቱትም። በድንጋጤ ይሁን ዘሎ ባረፈበት ንጥፍ ድንጋይ ምክንያት ተጠርጣሪው ሞቶ ተገኘ። ተጠርጣሪው በአንድ እጁ የአበባ እቅፍ በሌላው ደግሞ 50 ሳንቲም ጨብጧል። ማንነቱን ለማረጋገጥ መታወቂያ ስላልነበረው ወዲያውኑ ያወቀው አልነበረም። አርፍደው የደረሱት ጋዜጠኞች የተለመደ ጥያቄያቸውን ጀመሩ። ከመሃላቸው አንዱ ግን ሬሳውን እንዳየ የሚተናነቀውን እንባ መቆጣጠር ተሳነው። በድሆች ማደሪያ በቀን 25 ሳንቲም ሲከፍል እንደቆየ አብሮት ከሚያድረው አንዱን ድሃ ገድሎና መጽሐፍት ዘርፎ መርካቶ ሲሸጥ መያዙን መርማሪው ለጋዜጠኞች እያስረዱ ሳለ እንባ የሚተናነቀው ሰውዬ ጓደኛዬ እኮ ነው በማለት አቋረጣቸው። አብረውት የመጡ ዜና ዘጋቢዎች ሊያዳምጡት አልፈለጉም። መርማሪው ይበልጥ ለማወቅ እየጓጉ እብድ እኮ ነው አሉ። እመኑኝ ቡሽራ ንጹህ ነው፣ የምታዩት አበባና ሽልንግ ለጓደኛው የያዘው ስጦታ ነው አለ ጋዜጠኛው። ምን ማረጋገጫ አለ? መርማሪው ጠየቁ። ከቡሽራ ጋር ስለነበራቸው ትውውቅ ማውራት ጀመረ። ከቡሽራ ጋር የተዋወቅነው ባለፈው ክረምት ነው። በአንድ ዝናባማ ምሽት ድንገት ወደ ቤቴ ዘው ብሎ ገባ። የጣድኩትን ድስት በድንጋጤ ልደፋው ምንም አልቀረኝም ነበር። ሁለመናው በዝናብ ርሷል። የለበሰው ልብስ በጎርፏ የታጠበ ይመስል ጨቅይቷል። የተለያዩ ግን ጭቃ ያመሳሰላቸው ጫማዎች አድርጓል። በትዝብት ተመለከትኩት። አንተም ፈራኸኝ እንዴ አለኝ ቡሽራ ፊቱን አዳምኖ። አይ ሳታንኳኳ ስለገባ ይሆናል አይዞ መለኮት አይዞ ሲለኝ
ስሜን ማወቁ ይበልጥ አስደነገጠኝ። አንተንም እንደኔ ያሙሃል ምን እያሉ አልኩት። ጸጉሩን አያበጥርም፣ ብቻውን ያወራል፣ ብቻውን ይስቃል ይሉሃል። እንደዛ እያሉ ያሙሃል። ግን ሰው ለምን ይቀናል? ያለችኝ አንዲት የግል ንብረቴ ሳቄ ብትሆን ለምን ይችኑ ለመንጠቅ ይጓጓል? አይገርምህም? ግን ምኑ አብረን እንሳቅ የሚሉት ፈሊጥ ሳቃችንን ቀላቅለን አብረን እንሳቅ ይላሉ። የፈለጉትን ይበሉ እንጂ እኔ አላደርገውም። ላጽናናው ሞከርኩ። እባክህ እንደዛ ብላችሁ አትጥሩት በልልኝ እባክህ። ፈጥኜ እሺ ያልኩት በትዝብት ተመለከተኝ። እንዲሄድልኝ መፈለጌ ስለገባው ራሱን ነቀነቀ። ስሜቱንና ዕውቀቱን የሚደብቅ ጤነኛ ሰው ነው የሚል ጥቅስ በሕልሜ ያነበብኩ ይመስለኛል ሲል የመጣብኝን ሳቅ አፈንኩት። ጥቅሱም በሕልሜ ባነበውም በእውን ያረጋገጥኩት ግን አንድ ቀን ነበር። ልጆች ያንን መከረኛ ቅጠል ገዙልኝና አስጠናን አሉኝ። መጽሐፋቸውን እያነበብኩ ስተረጉምላቸው ይቺ ከይሲ አሮጊት አትወደኝም አይደል? አንተ ቀውስ ውጣ ብላ ከዚህ ግቢ ገፍትራ አስወጣችኝ። ታዲያ ምን ሆነ መሰለ? ሁለተኛ ከዚህ እብድ ጋር እንዳላያችሁ ስትላቸው እማዬ እብድ እኮ ዕውቀቱን አይደብቅም ሲሏት ጆሮዬ ጥልቅ አለ። የቡሽራ አይኖች በእንባ ውስጥ ሲዋኙ አዘንኩለት። ቤት ያከራዩኝ አሮጊት ሲጣሩ ቡሽራ በፍርሃት ሲርበተበት ተመለከትኩ። ያቺ ከይሲ አሮጊት ናት፣ በፈጠረ መለኮት ከልክላት፣ በፈጠረ እንደዛ ብላ እንዳጠራኝ ከልክላት ብሎ ጆሮውን ደፍኖ ከቤቴ ሮጦ ወጣ። ስለ ቡሽራ እያሰብኩ ራቴን በላው። ያን ዕለት ሌሊት እንቅልፍ ባይኔ አልዞረም። ከዛች ምሽት በኋላም ጓደኛዬ ሆነ ብሎ መለኮት ስለተወቃቸው አስረዳ። መርማሪው ቢሮ ውስጥ የተሰበሰቡት ጥቂት ሰዎች መለኮትን በመገረም አዩት። ኃላፊው ቅርብ የሥራ ባልደረቦቻቸውን አነጋግረውና ተጨማሪ ማስረጃዎችም ካሉ አሰባስበው ለጋዜጠኞቹ መልስ ለመስጠት ከሰዓት በኋላ ቀጠሮ ተያዘ። በቡሽራ ሞት ያዘነው መለኮት በከሰዓት በኋላው ቀጠሮ ካሴት ይዞ መጣ። ቡሽራ በፖሊሶቹ እጅ ከመውደቁ በፊት መርካቶ መሃል ሲጮህ ሲናገር የቀዳሁት ነው የሚለውን እውነት ሊያስደምጣቸው ቴፕ ሪከርደሩን ሲያመቻች የቡሽራ ቃል በሐሳቡ አንቃጨለ። አሁን ልሄድ ነው። ከአጠገቤ ሲወስዱ ቁጭ ብያ ላይም ቢሆንም አበባ ያስፈልግሃል። ያለ አበባ እንድትሄድ አልፈልግም። ዓለም ለሁሉም አንድ ናት። እናም ሁሉም ለቀብሩ አበባ ያስፈልገዋል የሚለው የቡሽራ ስንብት ትዝ ብሎት አለቀሰ። ያው ንግግሩ ማርኮኝ የቀዳሁት ብሎ መለኮት ማጫወቻውን ተጫነ። ከፖሊስ ሲሸሽ ሞቶ የተገኘው አበባና ሽልንግ በእጆቹ የያዘው እስረኛ ምን ይላል? ማን ነበር? የሁሉም ጥያቄ ስለነበር ካሴት ውስጥ የተቀረጸውን ድምፅ በጉጉት ያዳምጡ ጀመር። ልቤ እስኪፈርስ ሳቅኩ። ብቻዬን ተንከተከትኩ። አዳሜ የፈለገው ሊል ይችላል። ምናልባት እንደኔ አሮጊቷ ያስቀየመቻችሁ ይገባችሁ ይሆናል። ርቆ መሄድ አያስፈልግም። እዚሁ መርካቶ እንኳን እኔ ያለው እኔ ራሴ ከድርን እንኳን እብድ የሚሉት ገንዘብ ያበደራቸው ነጋዴዎች ላለመክፈል ባድማ ያወጡለት ስያሜ ነው። እኔንስ እንደዛ እያሉ ባድማ ለምን ይጠሩኛል? በዚህች ሰዓት ከፊቴ መጽሐፍት አሉ። የዘንድሮ ሰው መቼ ያነባል? መጽሐፍ እጁ ላይ ያለ አንባቢ ፍለጋ መዞሩን እኔ ብቻ ማቂ ይመስላችኋል? ማንም እንዳይከራከረኝ። ማንም መጽሐፍቱን አብጠርጥሬ አውቃችኋለሁ የምለው እኔ ቡሽራ እንኳን የማውቀው ዋጋቸውን ብቻ ነው። ያም ሆነ ይህ ሰው አያነብም። ለዚህ አሳማኝ ምክንያት ከፈለጋችሁ ልንገራችሁ። ለሽያጭ የዘረጋሁት መጽሐፍ ፀሐይ ሲያገረጣውና ሲያወይበው ገዢ እንደማያገኝ አውቃለሁ። አሁን ገባችሁ? አዳሜ የፈለገውን ሊል ይችላል። ዛሬ የወጣው አዲስ ልብ ወለድ የራሴ ነው፣ እኔ የጻፍኩት። ሲታተም ግን ስሜ የለበትም። ለካ ጸሐፊና ደራሲ ይለያያል። እብድ የማትሉኝ ከሆነ አንዱን ጮክ ብዬ አነብላችሁ ነበር። ከድር አየለ፣ አንቱ አለሚቱ፣ ኑ ከድር ኑ ማንበብ ልጀምር ነው፣ ኑ አልሰማንም እንዳትሉ። አዳሜ የፈለገውን ሊል ይችላል። እኔ ግን ላገኘሁት ሁሉ ማንበቤን አልተውም። ማን ያውቃል፣ ከሞትኩ በኋላ ለሐሳቤ ሐውልት ታቆሙለት ይሆናል። አንቱ አለሚቱ፣ አረ ዝናሽ ነይ ወዲህ ነይ፣ ኋላ አልሰማውም እንዳትሉ። ድሮም የመርካቶ ሰው እንደኔ ያለውን ቁም ነገረኛ ለማዳመጥ መች ጆሮ አለው። ምናልባት አንድ ቀን ደራሲ ብሆን የፈለጋችሁትን በሉ እንጂ ስለ አሮጊቷ ሚስጥር አወጣለሁ። ቡሽራ ማለት የለበሰው ልብሱን ያላችሁ ማን ነው? እኔ በማንም ላይ ቂም አልይዝም። ግን ጥያቄ አለኝ። ልብሴ የታጠበለት ለምን አድማጩ ይበዛል? የሐሳቤ ጥራት ልብሴ ላይ ተጽፏል። እዚህ ከፊቴ የተደረደሩት መጽሐፍት ለምን እንዳልተሸጡ አሁን ደረስኩበት። አዎ የሚያምር ሽፋን የላቸውም። አዳሜ የፈለገውን ሊል ይችላል። እኔ የሚያስቀኝን ነገር መናገር አልተውም። በቅርቡ የተሸለመው ማን ነው? ያ ታዋቂ ደራሲ አወቃችሁት? ዳሩ ስሙ ምን ያደርጋል? እነዛ ታዋቂ ያደረጉት መጽሐፍት እኮ የኔ ናቸው።
ያንን መራር ቅጽል የማትሰጡኝ ከሆነ ልንገራችሁ፣ አድናቆቱ አይገባውም። ሁልጊዜ ስለ እውነት ለመጻፍ ሲፈልግ በሶስት አይነት ሰዎች ይጠቀማል። እነማ መሰሏችሁ? ሰካራም፣ እብድና ፈላስፋ። ሶስቱም ድፍረት ያበዛሉ። የሰካራም አስተዋይነት ስለማይዋጥልኝ ይቅር፣ እኔና ፈላስፋ ግን የምንመሳሰል ይመስለኛል። የትኛው ቂል እንዳለው ትዝ አይለኝም። ምናልባት እኔው ብዬው ይሆናል። አዎ እብድና ፈላስፋ አንድ ናቸው። ሁለቱም ህብረተሰቡን ከውጭ ሆነው ይመለከቱታል። እብድ ከፈላስፋ የሚለየው አንድ የለይቶለት ከህብረተሰቡ ከወጣ አይመለስም። ይሄ ታዲያ አያስቅም? አሁን እኔ ምን ሆንኩ? ስለተናገርኩ ማነካኝ? ሰበብ ያስጠላኛል። የተሸለመውን ደራሲም የታዘብኩት ለዚህ ነው። ጥሩ ነገር ለማውራት ዙሪያ ጥምጥም ሲጓዝ ፍርሃቱ አያስቃችሁ? ልቅ ግልጽነት በሰካራ፣ የተዛቡ ሐሳቦችን በእብድ፣ የረቀቁ መላምቶችን በፈላስፋ ሐሳቦ ማቅረብ ተገቢ አይደለም። ስለዚህ ሽልማቱ አይገባውም። አዳሜ የፈለገውን ሊል ይችላል። እኔ ግን በራሴ ጉልበት ነፃ ወጥቻለሁ። አሁን እንዲህ ከምታዩት የተለየ ቦታ ለመድረስ 24 ወራት ፈጅቶብኛል። ድሮ ይህን መራር ቅጽል ለማግኘት የተቀዳደደ ልብስና ዘባትሎ ድንጋይ መወርወርና ለብቻ መሳቅ በቂ ነበር። አሁን ግን ውድድሩ ከብዷል። ጉልበት ሳይሆን የተለየ ሐሳብ ማቅረብ አስፈላጊ ነው። ልክ የዛሬ 2 ዓመት አሮጊቷ ጠመደችኝ። የደረሰች ልጇን ድራልኝ ለመጦር መፈለጓን ነቃውባት። እኔ ቡሽራ ሐሰት ውሎ ሲያድር ስለማልወድ የአሮጊቷን ዕቅድ ጮክ ያጋለጥኩኝ። አሮጊቷ በቀን 30 ስኒ ቡና ስለምጠጣ በረገጠችው 10 ደጃፍ ስሜን ነዛችሁ። መቼም የሰፈራችን ሰዎች ማንበብ ስለማይወዱ አሮጊቷን አመኗት። ባሰብኩት ቁጥር የሚያስለቅሰኝ ግን የእናቴ መታለል ነው። ዘወትር ጠዋት ልጅሽ ተሻለው ይሏት ጀመረ። እናቴ ሳይታወቃት በሽታዬን አምና ተቀበለችው። ልጮ ስፈልግና በተንቀሳቀስኩ ቁጥር ቁጥጥር በዛብኝ። ብቻዬን መሳቅ ጀመርኩ። ጎረቤቶቻችን ውሸታቸውን አመኑ። ቡሽራ እብድ ነው አሉ። ሐሳቤን ሊቀበሉኝ ስላልፈለጉ አንድ ቀን ተናድጄ አሮጊቷን በዱላና በድንጋይ አጣደፍኳቸው። ዛሬስ ለይቶለታል ተባልኩና ወዲያው ወደ ጠበል ተወሰድኩ። እኔም አመንኳቸዋ። ይሄ ታዲያ አያስቅም? በሰፈራችን በርካታ ጎረምሶች አሉሽ። አወቅን ከሚሉት አንዱን ጠርቼ ከባድ ጥያቄ ጠየቅኩት። አሮጊቷ ከጠመደችኝ ጀምሮ ይሄን ጥያቄ በተደጋጋሚ ጠይቄዋለሁ፣ ግን እስካሁን ድረስ ማንም ይመለሰልኝ አልነበረም። የእግዚአብሔር ስልክ ቁጥር ስንት ነው አልኩት፣ ያንን ኮሌጅ በጥሷል ተብሎ የሚወራለትን ወጣት። ይሄን ቀላል ጥያቄ መመለስ አቃተው። አላውቀውም አለኝ አፉን ሞልቶ። እኔ የድሮ 8ኛ ክፍል ተማሪ ስለሆንኩ ችግሩ ገባኛ። ይሄን ቀላል ጥያቄ መመለስ ያቃተህ እንዴት ኮሌጅ በጠስክ ብዬ ሳኩበት። ሊያስረዳኝ ሞከረ። እዛው ቆመበት ትቼው ሄድኩ። መልሱን ስላላወቀ ጠላኝ እና እሱም ስሜን ለሰፈሩ ሰዎች ነዛው። ይህንኑ ጥያቄ አንድ ጊዜ አማኑኤል ሆስፒታል የተዋወቅኩት ጓደኛዬ በፍጥነት መለሰው። ሰከንድ አልፈጀበትም። የእግዚአብሔር ስልክ ቁጥር ስንት ነው ብዬ ስጠይቅ ሞት ነው አለኝ። አዳሜ የፈለገው ሊል ይችላል። አሁን እንደኔ ማን ብልጣለ? አንድ ጊዜ የዛች አሮጊት ልጅ አዛኝ መስላ ቀረበች። ቡሽራ እንጀራ ልስጥ አለችኝ አንደበቷን አለስልሳ። የድሮ 8ኛ ስለሆንኩ ብልጠቷ ወዲያው ገባኝ። መስጠቱን ስጪኝ ግን ትራፊሽን ይሁን አልኳት። ለምን አለች። ትራፊሽ ከሆነ ጥሩ ነው። ሰው ለምን ሳትሰራ በላህ ቢለኝ ለኔ ብላ አልሰራችሁም እለዋለሁ። እግዚአብሔር ቢጠይቀኝ ደግሞ ጠግባ ነው እላለሁ። አንተ አለሚቱ፣ ኧረ ዝናሽ፣ አንተ ከድር ና ወዲህ ና በኋላ አልሰማውም እንዳትሉ። መቼም የመርካቶ ሰዎች ሰው ካልወፈረ ቁም ነገር የሚያወራ አይመስላችሁ። እዚህ ከፊት የተደረደሩት መጻሕፍት ለምን እንዳልተሸጡልኝ አሁን ደረስኩበት። አዋ ጥራዛቸው ዳጎስ ባለማለቱ ገዢው አይጓጓ። ይሄ ታዲያ አያስቅም? ብቻዬን ብስቅ ጥፋተኛ ነኝ? ብታምኑም ባታምኑም የኛ ሰፈር ሰዎች በሁለት ይከፈላሉ። የአሮጊቷን ሐሳብ የሚቀበሉና የማይቀበሉ። አንድ ቀን አሮጊቷ ቡሽራ አንተንና ማዕዛን አጋባችኋለሁ አለች እንደ ቀልድ። ግን ከልቧ ነበር። ቡና እስከ 3ኛ እያንቃረረች ሰው ስታማ የምትውል ሰነፍ አላገባም አልኳት። እስቲ ፍረዱ። ይሄ ድፍረት ነው እንዴ? አሮጊቷን ያናደዳት እኮ በቃ ይሄ ነው። አንተ አሳዳጊ የበደለ ድሮም ቀውስ አላስጨረስኳትም። ትቻት ስለሄድኩ የሰፈራችን ሰዎች እንዲጠሉኝ አደረገች። አሁን መርካቶ መሃል መሆኔን አውቃለሁ። ነገር ግን ከቤታችን ምን ያህል ኪሎ ሜትር ርቄ እንዳለው አላውቅም። ስለዚህ ይሁን እንደ ሰዎች ሁሉ አሮጊቷ በሰጠችኝ ስያሜ የሚጠሩኝ። ከናንተ መሃል ምክንያቱን የሚያካለ ቢነግረኝ መልካም ነበር። አሮጊቷ አደገኛ ሰው ናት። እኔ ቡሽራ ግን አልፈራትም።
ሰፈሩን ጥዬ የወጣሁት ቲፎዞቿን ማየት ስላስጠላኝ ነው። እነሱም እኮ አይወዷትም። አቤት ሲፈሯት! የእያንዳንዱን ገበና አብጠርጥራ ታውቃለች። ከማንም ጋር ብትጣላ የምትለው አታጣም። ስድቧ አጥንት ይሰብራል ይላሉ። አሮጊቷን ብልሃት ማቀው እኔ ብቻ ነኝ። አይታችኋት ከሆነ ምንጊዜም ከማንም ጋር ስትጣላ የሚንኳኳ ሳፋ አሊያም ቆርቆሮ ይዛ ትወጣለች። ፈጠን ፈጠን እያለች ገበና የሚባል ነገር ሳይቀራት እየጮች በዛ ጣጣቴ ምላሷ የሰፈሩ ነዋሪ ሁሉ እንዲሰማ ታደርጋለች። ተሳዳቢው ሊሰድባት አፉን ሲከፍት አታዳምጥም። እንደ ልማዷ ያንን ሳፋ ወይም ቆርቆሮ መደብደብ ትጀምራለች። የሰፈሩ ሰው ግን አሮጊቷ የምትለው ማዳመጥ አይፈልግም። የእሷ ተራ ሲደርስ ግን ማንኳኳታን ታቆምና ትንጣጣለች። ልክ ልኳ ሊነግሯት ሲሉ ደግሞ ማንኳኳት ትቀጥላለች። ታዲያ አያናድድም? ለሰፈሩ ሰላም ለማውረድ ብዬ አድራጎቷን ልነግራት ወደ ቤቷ ሄድኩኝ። ማንም እንደዛ አልሳቀብኝ። ማንም እንደዛ ብሎ አልጠራኝ። ጆሮዋን ደፍና ሰደበች። ያልኳትን ስላልሰማች ተናደድኩኝ። መበደሌን የሚያውቀው ያ እንግዳ ልጅ ብቻ ነበር። ጓደኝነት ኮንትራት ነው የሚለው አገላለጹ የገባኝ በሞት ሲለየኝ ነበር። በድንገት ኮንትራቱ ፈረሰ። ያ ጓደኛዬ በዛች ደሳሳ ጎጆ የቆየው ለ2 ሳምንት ብቻ ነበር። 25 ሳንቲም ከፍለን እናድርባት ከነበርነው ጋር ድንገት ሲቀላቀል ማንም ሊቀርበው አልፈለገም ነበር። በመጀመሪያው ሳምንት ማንንም አላናገርም። በሁለተኛው ሳምንት ደግሞ ማንም አላናገረው። ከመሃላችን አንዱ ድሪቶ ጠፋበትና እንግዳውን ጠረጠረው። ከኔ በስተቀር ሁሉም ተባበሩበት። በድርጊታቸው አዝኖ ቦርሳውን ለፍተሻ ከፈተላቸው እንጂ ልቡን ከፍቶ ስለ ሕይወቱ አልነገራቸው። ስለ እንግዳው ግን ጥቂት ማስረጃዎች ነበሩ። ተዋናይ ነበረ፣ ስም ነበረው። በተመልካች ፊት ሲተውን የተነሳቸው በርካታ ፎቶዎች ነበሩት። ተወዳጅ ተዋናይ እንደነበረ የሚገልጹ የጓደኞቹ ምስል ከነፊርማቸው ያረፈበት ፎቶዎችም ነበሩት። የጠፋው ድሪቶ ሰበብ ሆኖ እንዲናገር አደረገው። ስለ ንጽህናው ሊናገር ቃላት ቢወጡትም ያዳመጠው ግን አልነበረም። ትንፋሹ ከመቆሟ ጥቂት ደቂቃ በፊት ተዋደድን። ለማንም ያልነገርኩትን የሰፈራችንን ጉድ አወራለት ጀመር። አላስጨረሰኝም። የሚያሰቃየው ብርድ አጠናቀቀው። አሁን ልሄድ ነው። ካጠገቤ ነጥለው ሲወስዱ ለማየት አልቀመጥም። ቢሆንም አበባ ያስፈልጋል። ያለ አበባ እንድትሄድ አልፈልግም። ዓለም ለሁሉም አንድ ናት እና ሁሉም ለቀብሩ አበባ ያስፈልገዋል ብዬ ተነሳው። ለቀብሩ የሚሆን አበባ ለመግዛት የጓደኛዬን ጥቂት መጽሐፍት ለመሸጥ መርካቶ ደረስኩ። ማለዳ የወጣው ጀንበር እስክታዘቀዝቅ አንድም መጽሐፍ ሳልሸጥ ዋልኩ። የፈለገውን ያህል ጊዜ ይፍጅ እንጂ አበባውን መቃብሩ ላይ አኖረዋል። ከመጽሐፍት የበለጠ ነገር ያለ አይመስለኝም ነበር። 10 መጽሐፍት የአንድ ጉንጉን አበባ ዋጋ አለማውጣታቸው ይገርማል፣ በጣም ይገርማል። አንቱ አለሚቱ፣ አረ ሰለሞን፣ አንቺ ሻሾ ነይ ወዲህ፣ ኋላ አልሰማንም እንዳትሉ። መቼም የመርካቶ ሰው የቆሸሸ ነገር ካየ ፈጥኖ ይጠየፋል። መጽሐፍቱም ያልተሸጡት ለዚህ ይሆናል። አቧራና ፀሐይ ስለተፈራረቀባቸው ቁም ነገር የያዙ አይመስሉም። አንባቢ ባይገዛኝ አይገርምም። እባካችሁ እነዚህ የዘረጋዋቸውን መጽሐፍት ግዙ። ጓደኛዬ ውድ ቅርሶቼ የሚላቸው ስለሆኑ ይጠቅሟችሁ ይሆናል። አንብቡ ብሎ ልመና የትም ሀገር የለም። እሺ እኔ ግዙኝ ነው የምለው። ለአንዲት ጉንጉን አበባ የምትሆን ገንዘብ ብቻ ስጡኝ። ያሁኗን ልወጣ እንጂ ለማንም ቃል አልገባም። ለዛ ምስኪን ግን አበባ ያስፈልገዋል። ልመና አያስፈልግም። ትገዙ እንደሆነ ግዙ። አዲስ ነገር ትፈልጉ የለ? ርቆ መሄድ ያሰኛችሁ የለ? ኑሮን ማሸነፍ ትሹ የለ? ታዲያ ከነዚህ ጥቂቱን ግዟ። እኔ ቡሽራ ያለ ማስረጃ አልናገርም። የደረሰብኝም ብነግራችሁ ታምኑ ይሆናል። ልክ ቁርጥ ያቺን አሮጊት የምትመስል ሴትዮ ሌባ ሌባ ስትል ጩኸቷን አቀለጠችው። ደነገጥኩ። 2 ወጣቶች ሲሮጡ ተከተልኳቸው። ወጣቶቹ አመለጡ፣ እኔም አመለጥኩኝ። ለጊዜው አመለጥኩ። የአካባቢው ሰው በዱላና በድንጋይ እየወገረኝ ሌባ ለመሆኔን እያለቀስኩ እየተናገርኩ አመለጥኩ ለጊዜው። የጠፋውን አንድ አይኔን ለማስመለስ ግን ክስ አላቀረብኩ። ሲወግሩኝ የጠፋውን አይኔን አለመስረቄ ግን ያኮራኛል። ግን ለምን ፖሊሶቹ እስካሁን አልያዙኝም? አውቃለሁ፣ አሁኑን ይይዙኛል። ካልሰረክ ለምን ሮጥክ ይለኛል ፖሊሱ ይዘኝና። 2 ወጣቶች ሲሮጡ በማየቴ ነው እለዋለሁ። ፖሊሱ ግራ ይገባውና አያረካውም መልሴ። እነርሱ ሰርቀው ይሆናል፣ አንተ ግን ለምን ተከተልካቸው ይለኛል በጥርጣሬ። 2 ወጣቶች ልብሳቸው ጽዱ ስለነበር ሌባ አይመስሉም። እኔ ግን የተቀዳደደና የተጣጣፈ ስለሆነ የለበስኩት ወንጀላቸው እንዳይተፈደፍብኝ ብዬ ነበር የሮጥኩት እለዋለሁ። አሮጊቷ የሰረቀውን ስለሚያውቁት ያለ ያሳስብ አይገባም ነበር ይላል ፖሊሱ።
ጭንቀት አይገባውም። የሰረቋቸው ወጣቶቹ ቢሆኑም ሴትዮዋ ሌቦቹን ሲያጡ በቁጭት ሌባ የምመስለው እኔም ቢያሳስሩኝስ ብዬ ጠይቀዋለሁ። እሱማ በሕግ ይጣራል ብሎ ነው የሚመልስልኝ። እኔም የሮጥኩት ለዛ ነው። ሳልያዝ ነገሩን ርቄ ባጣራ ብዬ ነበር የሮጥኩት እለዋለሁ። አሁንም በሕግ ይጣራል ነው የሚለኝ ደግሞ። መቼም ያዙኝ መቼም አንዲት ጉንጉን አበባ ጓደኛዬ ቀብር ላይ እንደማኖር ግን እርግጠኛ ነኝ። መቼ እንደሆነ አላውቅም። እስከዛው ባይዙኝ አቤት ደስ እንደሚለኝ። ጓደኛዬን ፈጥኖ ባይቀብሩት ደስ ይለኛል። ግን ማቆየት አይቻልም። ለአሳዳሪያችን 25 ሳንቲም መክፈል ስለማይችል ቀብሩ በፍጥነት ይጠናቀቃል። ግን እኮ ዕዳ አለበት። የ2 ቀን 50 ሳንቲም አልከፈለም። በቃ ከጉንጉን አበባው መግዣ ላይ ለዕዳው መክፈያ አስቀርለታል። ካሴቱ ድንገት ጸጥ አለ። የቡሽራ ድምፅ ግን እንደ ገደል ማሚቱ በሁሉም ጭንቅላት ውስጥ አስተጋባ። ከተዋናይ ጓደኛው ቀብር ላይ አበባውን አኖሩለት። ሽልንጉም ዕዳ ነበርና ተከፈለ። በቡሽራ መቃብር ላይ ግን ከመለኮት በስተቀር አበባ የሚያኖር የለም። ምናልባትም ነገ ተነጎዲያ አሊያም ከዚያ ወዲያ ሁሉም ያስታውሱት ይሆናል ብሎ አስከሬኑን ተሰናበተ።